እንግዲህ ማርታ ቤተሰቦች በጣም ተጠንቀቁ ምላችሁ ሁሉ ጊዜ ያለ ምክንያት አይደለም። ማለት የሆነ ነገር ስንሰራ በህይወታችን የሆነ ነገር ሲኖር ቻሌንጅ አለ፣ ብዙ ጠላታችን አሉ ከጎናችን፣ ዳቢሎስ አለ። እኛ ግን እናሸንፋለን፣ ሁሌ ድል እናደርጋለን። ሁሉ ጊዜ ግን ተጠንቀቁ፣ በርቱ፣ ጠንካራ ሁኑ። በይዘው እኔ በጣም ጠንካራና በጣም ቻሌንጅ ያለው ስራ ብንሰራ ብዙ ከጎናችን ስርስራችን የሚሄዱ ደብተራዎች፣ ጠንቋዮች ብዙ ሰዎች አሉ አይደለም። እንግዲህ እንደሚታወቀው እኛም ሰው ነንና ችግር ደርሶብናል። እኔም ደግሞ እንግዲህ ትላንትና ከሰው አይን ያውጣሽ በሉኝ። ያው ቡዳ አለ ሁሉ ጊዜ አይደል? ራሳችንን መከላከል ደግሞ እንችላለን። እሱን አንዳንዴ ሸክላ ሰሪ በገል ይበላል ሲባል ሰምታችኋል አይደለ? ሸክላ ሰሪ በገል ይበላል። ሰው ለራሱ ካልሆነ ለሰው መሆን አይቻልም የሚባለው እንግዲህ እንደዚህ ነው። ለራሱ መሆን አለበት፣ ራሱን ማዳን አለበት፣ ራሱን መጠበቅ አለበት። ራሱን መጠበቅ ሲችል ሌላ ሰው መጠበቅ ይችላል። እና እንግዲህ እንደምታዩ ዛሬ ሳቅ ብዬ ጥርሴን ላሳያችሁ። እዚህ ጋር ያያችሁ። ስለዚህ እንደዚህ አይነት ነገሮች እንግዲህ በህይወታችን ውስጥ ያጋጥሙናል። ባይዘዌ ጥርሴን አስነክዬ ነው፣ ምንም እንዳደነግጡ ግን ብዙ ቻሌንጅ እንዳለው እንድታውቁ ብዬ ነው። ብዙ ቻሌንጅ አለ፣ ብዙ ነገሮች እንዳሉ በህይወታችን ውስጥ ምንም አልጋ ባልጋ የሚባል ነገር የለም። ምቾት ብቻ አይደለም፣ መከራም ችግርም ይኖርብናል እና ግን እንጋፈጣለን፣ እንችላለን። ምንም ያቅተ ነገር የለም። ምንም ማለት ነው። ተራ ነው ሁሉ ነገር። እሺ በጣም ሴጣን ደግሞ በጣም የሚሸነፍ ዳቢሎስ ነው እና እንድትጠነቀቁ የምፈልገው እዚህ እኛ ቤት ውስጥ ቁጭ ብለው ከስር ቁጭ ብለው ማለት ነው እነሱ ራሳቸው እንሰራለን ከማርታ ጋር ነው የምናዘጋጀው፣ ከማርታ ጋር ይሄን እናዘጋጃለን፣ ይሄ ነው ያሉ እንደዚህ እጽዋት የሚሰሩ ደብተራዎች፣ ደጋሚዎች፣ ጠንቋዮች አሉ። እሺ በጣም ቤትም ብለው እኔ ከኔ መድኃኒት ወስደው የኔን መድኃኒት አይተው የኔን መድኃኒት ማዘጋጀት የሚፈልጉ ግን መድኃኒቱ ትክክለኛ መድኃኒቱን ሳይሆን እያዘጋጁ ያሉት ሰዎችን ወደ ራሳቸው የማምጣት ሰዎችን የማሳበድ ሰዎችን ወደ ራሳቸው እንዴት ማምጣት እንዳለባቸው ነው እየሰሩ ያሉት። እሺ ተሳስታችሁ ከየትም ምንም አይነት መድኃኒት እንዳትገዙ 100 ጊዜ አስጠንቅቄያለሁ። እንትና ነው መድኃኒት የገዛሁት፣ እንትና ነው የተሸጠችልኝ፣ እዚህ ቤት ውስጥ ከአንቺ ጋር ፍሬንድ ናት፣ ጓደኛ ናት፣ ቤስት ጓደኛሞች ናችሁ የሚባል ነገር የለም እዚህ ውስጥ እኛ ቤት ውስጥ። ስለዚህ አዚና እኔ ነን ያለነው፣ ከዛ ናኒ ናት ያለችው። ከዛ ውጪ ሌሎች ተቀጽላ ሰዎች ሲመጡ ኃላፊነቱን ራሳችሁ ናችሁ የምትወስዱት። ችግሩን ራሳችሁ ናችሁ ገፈቱን የምትቀምሱት። ያልቀመሳችሁ ሰዎች ገፈቱን ተከታይ እናንተ ናችሁ የምትቀምሱት። ምንም አይነት ራሳችሁ ከቻላችሁ ከኔ ትገዛላችሁ፣ ካልቻላችሁ ግን ራሳችሁ አዘጋጁ። ምክንያቱም ብዙ የሚዘጋጅበት ቦታ ስላለ፣ እሱም ገበያ እንትና ጋር የሚባል ነገር የለም። እንትና ጋር ለምን እንደሚገዛው እንዳገዙ የት ነበሩ? ይሄን መስራት ከቻሉ ይሄንን አይነት ለማንሳት ከቻሉ የት ነበሩ? ዛሬ ከየት መጡ? ስለዚህ የጠረጠረ ተመነጠረ ነው የሚባለው። እንዳትሸወዱ ባይዘው እንድትጠነቀቁ ብዬ በጣም ብዙ ሰዎች ነው የላኩልኝ እነዚህን ሰዎች እና ተጠንቀቋቸው። ብዙ ወንዶች ደብተራዎች አሉ። ሲጀምር እሷ አይደለችም፣ እሷ ተላላኪ ናት። ሌሎች ደግሞ ከስር ደግሞ እኔ ላሳየሽ ማርታ የት ናት? ስልኳ እንዴት ነው የማገኘው? እኔ በውስጥ ልንገርሽ የሚሏችሁ ሰዎች ሌላ ሰው ጋር ስልክ እየሰጧችሁ ነው። እሺ የሌላ ሰው ስልክ እየሰጧችሁ ነው። ተጠንቀቁ ብዬ በጣም ትልቅ ማስጠንቀቂያ ነው ያመጣሁላችሁ። አሁንም ደብተራዎች፣ ጠንቋዮች፣ የተረገሙ እርኩሳኖች እዚህ ስራሉ። ተጠንቀቋቸው፣ በጣም ተጠንቀቋቸው።